መካስ ልክሰኝ ልክሰኝ ስለፈለገ ነው ብዬ አያጣለሁ ቁጥ ብዬ። ከዛ በኋላ ተገናኘን መሰለኝ ካልተሳትኩ ላይ ብላይ አሮቲንግ ሰው ላይ ተገናኘን ወይ አሮ ነው ብቻ የሆነ የኢቢኤስ ነገር ሰማኝ። ከዛ እኔ አልመሰለኝም ነበር ማርያም እኔ ማርዋሽም አልመሰለኝም ነበር የዛን ጊዜ። ከዛ ጠፋ በኔ ወጥላለች። ከዛ ምን አልኩኝ እኔ አጅሬው እቺ ልጅ ወረድ ያላት እግርህን እና እጅህን አርፈህ እንደለመደብህ ቁጭ ብል ዝም ብለህ እዛም እዚህ ስትል መጨረሻ ላይ በሁለት ላይ ተከፍሎ ቁጭ እንዳይል ብዬ ለራሴ አጽናንቼ በስነ ስርዓት በረዶ ውሃ ማርያምን የዛን ቀን ሰው እኮ ያምንም እናቴቱ በበረዶ ውሃ ነው የታጠቁት ታውቂያለሽ። በረዶ ውሃ በባልዲ አድርጌ ቤቴ አንዘፍዝፌ ማለት ነው። የዛን ጊዜ እናቴ ሊቀበሩ ነው ነጯ ቤት በረዶ አንዘፍዝፌ ተኛው ገንዳው ላይ ተኝቼ ከዛ በኋላ ዳበት ለስርዓት ምናምን ከዛ በኋላ ተገናኘን። አንተ በኔ ህይወት ጠፋህ ምናምን አጀምር ተው እንዲህ ነው እንትን ታይሚንግ ሲባል እንደዚህ ነው። ብርቱካን እየሄዳት ትልያለሽ። ከዛ በኋላ ላይቭ ላይ ተገናኘንና አንተ በጣም ናፍቀኝ ምናምን አልናለሽ። አልዋሽም ቆልልን ያለው የዘን ጊዜ ልቤ ቆልል እናቶቱ አሁን አንድ ሰውዬ ብቻውን በሬ ሙሉ ሲያወድቅ አይተሽው ታውቂያለሽ? ደረቱን ንፍስፍት ምናምን ያደርጋል። የዛን ጊዜ እንደዛ ነው። የሁሉ አካላት የጸጉር ያለው እንደዚህ ነው የቆመው። ማን ያስተኛው? አንቺ እንደዛ አይባልም አልኳት። ሄዶ ምክንያቱ ፍቅሬን ያለፍዬ ነው። ከዛም ምን ነበር ከዛም ፎሎ ተደራረግን፣ አብረን ጌም መግባት ጀመረን። ከዛ በኋላ ኢንስታግራም ተለዋወጥን ምናምን። ሁለት ኢንስታግራም ነበር፣ በሁለቱን ጻጻፍ ምናምን ጀመር ምናምን። ከዛ አንድ ደግሞ ማን አገኘ መሰለች? ለሁለታችን እኩል ጓደኛ ወጥቶ ሰው አገኘ። ዩኬ ነው የምትኖረው እሷ እንግሊዝ ሀገር። እኩል የምትኖረን ሰው ትኖራለች እናገኛለን። ከዛ በኋላ እሷ በቃ አንተ ለመጀመሪያ ጊዜ የፍቅር ላይፍ ላይ በቱርጅማን የተግባባን እኔና ዴዚ ነን። ቲክታክ ማህበረሰብ ላይ በቱርጅማን ነበር የምንግባባው ታውቂያለሽ። አይሚሲውና አይላቪው ብቻ ሌላ አናውቅም ነበር ሁለታችን። እሷ አማርኛ አታውቅ፣ እኔ እንግሊዝኛ አላውቅም። የሀገሬ ሰው ሲተርፍ ምን ይላል መሰለሽ? ስንኩል ይዋዱ ቡድንኩል ይላል። ቆማጣ ለቆማጣ በድንጋይ ይጫረሳሉ እንደማለት ነው። ገባሻ? እሷ አማርኛ አችል፣ እኔ እንግሊዝኛ አልችል። በአስተርጓሚ አንቺኛ ህይወት ያለፍ እኮ ታፕታፕ ያድርጉ። ታፕታፕ አድርግ አንተ ታፕታፕ አድርግ። እንደዚህ አይነት ወሬ ስትሰማ ታፕታፕ አድርግ። ዝም አትበል። ታፕታፕ እያደረጋችሁ ሼር እያደረጋችሁ ሪፖስት እያደረጋችሁ አዎ። ከዛ በኋላ ቱርጅማን መሀላችን ነገሮች ከዛ ህይወት እየቀለለ ምን መጣ ማለት ነው። ድሮ መሳይ ስጽፍልኝ እየሮጥኩ ወደ ጎግል ለሚሄዱ ትራንስሌት ለማድረግ ጎግል ሄጄ ላይክ ሳፋሪ ላይ ሄጄ ትራንስሌት አድርጌ እንደገና እሷን ያለችኝን ገብቶኝ እንደገና ጽፌ ወደ በአማርኛ ጽፌ ወደ እንግሊዝኛ ተርጅማን ተርጉሜ እንደገና ሄጄ ነበር ምጽፍላት። ማርያምን እኔ የሰልፍኩት መከራ እኮ አይለፍ እኮ ነው። የሊቢያ መከራ ማመን አየሁትኝ። ምንም እንኳን አየሁትም የሊቢያ ላይ መከራ እዚህ ያገኘሁትኝ መከራ። ከዛ በኋላ እያለን መጣን ምናምን። ጊዜው አለፈ የማያልፍ የለም አለፈ ምናምን። እኔም ትንሽ የቻልኩ መጣን፣ እሷም ትንሽ እየቻለች መጣች ምናምን። ወይ ዩዘርዬ አችለ ትንሽ አይድሌ ዩዘርዬ እኔና ቴንኪ ሶ ማች ከዚህ አመሰግናለሁ እናቴ። ደከመኝ ሰለቸኝ አትበይ፣ አመሰግናለሁ። ከዛ በኋላ ሊቢያ ነበርክ እንዲ? አዎ በሊቢያ እናቴ 2 ዓመት ከ2 ሳምንት ነው የተገረፍኩት ሊቢያ ላይ እየከፈልኩኝ ብር ማለት ነው። 5,000 ልኝ 5,000 እየከፈልኩ 2,000 ልኝ 2,000 እየከፈልኩ 3,000 ልኝ 3,000 እየከፈልኩኝ። ከዛ ተነጋገርን ሁለታችንን በቃ ቱርጅማን አያስፈልገንም። ለምንም በዱዳ ቋንቋ ታውቂያለሽ? ዱዳ ቋንቋ እየሰማሽ ነው እናቴ ወይስ እንቅልፍ እየመጣች ነው? ኧረ እየሰማሁ ነው፣ ከልቤ እየሰማሁ ስለሆነ ነው። ልብሽ አንቺ እኔ ጋ የለም እናቴ፣ እዛ ነው ያለው። በፍላወር ሙላ አንተ ህዝብ፣ አንተ ቦቻራ የምትባል ሰውዬ ና ተመለስ። ይመጣል ነው እውነት ይመጣል። 4 ሰው በል ሙላ። እኔ ክስት ሞሉልኝ ደግሞ እርሳይዳቸው ሞሉላት።
ከዛ በኋላ ሲያቅተኝ እንደዚህ ማለት ጀመርኩኝ። በእጅ በምላሴ ሳይቀር በሁሉም ማርያምን በቃ ራሳችን ለራሳችን መግባባት አለብን ተባባልን ማለት ነው። ቢቸግረንም ለራሱ ቢቸግረኝም እንደዚህ ነው ያልኩህ ብላ ጽፋ ትልክልኛለች። ሄጂ ሰፋሪ ሄዳለሁ፣ አስተረጉማታለሁ። አስተርጉሜ እንደገና ለእሷ ጽፌ እመለሳለሁ ማርያምን። ከዛ በኋላ ካለፈ በኋላ የሆነ ትንሽ ነገር ላይክ የፋሚሊ ችግር ምናምን ተፈጠረችን ነገር እችን ፓርት ልለፋት ደሳት ፓርት ላይክ ፋሚሊ ምናምን ስለገባባት ብቻ እንደምንም ብለን አጀሪትን ተባብረን ከዛ ወደ አሜሪካ አስገባን። ገባሻ? አሜሪካ አስገባናት ምናምን ገባች በሰላም አሜሪካ ገባች ምናምን። ከዛ በቃ ከአሁን በኋላ ምንም ችግር የለም፣ ትሰሪያለሽ፣ ትማሪያለሽ፣ ህይወትሽን በስነስርዓት ትምራለሽ ምናምን ተባባለ። ከዛ እንደዛ ተባብለን ሳንጨርስ ሚዲያው በአንድ ጊዜ እሳት፣ በአንድ ጊዜ ወር አልቆየንም እኮ ነበራቸው ጋይስ። እስኪ የነበራቸው አንዳንድ ጻፉ። ሚዲያው እሳት ሲለኮስ የዛን ጊዜ ታውቂያለሽ 28,000 ነው 29 ህዝብ። ከዛ 2,000 ህዝብ አልነበርም የኛ ደጋፊ ማርያም 2,000 አይሆንም ነበር የዛን ጊዜ። ሁሉ እኔን ሲረግጠኝ፣ እኔን ሲያዋርደኝ፣ እሷን ሲረግጣት፣ እሷን ሲያዋርዳት ነበር። እንደዚህ በዘር ሳይቀር፣ በሃይማኖት ሳይቀር፣ በፋሚሊ ሳይቀር፣ በሁሉም ሳይቀር ማለት ነው። የዛ ቲክታከሯ የተሸለመችዋን በማነው ስማ ዩጋንዳ ነው ሄዳ የተሸለመችው ዩቲ ምን አለች መሰለሽ? አዎ 7 ወደ ኋላ 7 ወደፊት ዘራቸው አይለፍላችሁ ብላ አስረገመቻቸው። አንድ ቀን ደስ ያለኝ ምርግማን እንደሚሆን ማለት ሁሉ ጊዜ እጠቀምባታለሁ ካሁን በኋላ። የዛን ጊዜ ስስደቡኝ የነበረው 7 ወደ ኋላ 7 ወደፊት ዘራቸው አይለፍላችሁ። ከዛ መጨረሻው ነገርኳት። በቃ እንውጣ ከዚህ ቤት ምናምን ተባባልን። ወጣን እናቴ። ከዛ ሰዳውን ተረገጥን። የዛን ጊዜ አልኳት በቃ አይዞሽ ሁሉ ጊዜ ነግራት፣ አይዞሽ እኔ ያለው አጠገብሽ፣ ምንም ነገር ምንም ቢፈጠር ሁላችን አብረን እንወጣዋለን። ከዛ ኢቨን የዛን ጊዜ ደግሞ እንትን ነበር ላይክ አብዛኛችሁ ሳንወሻሽ ሀበሾች ነን፣ ግልጽ ልባችን እናውቋለን፣ ወንዶችም ሴቶችም። ፍቅር ላይ ብዙ ሪሌሽንሽፕ ላይ ቆይተህ ካልተያይክ ምናምን የችልተኝነት ስሜት ምናምን ይሰማል። ገባሻ? የተስፋ መቁረጥ ምናምን። ከዛ ምን አልኩኝ፣ እችን ልጅ የሆነ ቦታ ላይ ካላደረስኳት በጭራሽ ተስፋ አልቆርጥም በእኔ ምናምን አልኩኝ። ማርያም የሆነ ቦታ ላደረሳት፣ ከዛውም አብረን ከቀጠልን ደስ ይለኛል። ካልቀጠለም ችግር የለም እናም ብዬ ለራሴ ቃል አስገብቼ ነበር። እና ከዛ በቃ አይዞሽ እያልኩኝ ምናምን ሲሰድባት አሌክስ እየሰድቡኝ ነው ምናምን ትላለች። አይዞሽ እላታለሁ። እንደዛ ምንም ሲሰድቡኝም አይዞሽ በቃ እንደዛ እየተባባልን ለመገናኘት በቃ ኮሜንት እንዳለ ወደ ላይክ ፕሪቫት አድርገዋለሁ ቪዲዮን ለሆነ ለትንሽ ጊዜ ፈልጌው አዲስ ነገር ልለቅ ስለፈለኩኝ ማለት ነው። ፕሪቫት አድርገዋለሁ። እዛ ኮሜንት ላይ አንድ ላይክ ከ100 1% ቻለች መጥፎ የምታገኝ አንድ ሁሉ የእነዚህ ልጆች መገናኘት የነበረ ላይክ አይሆንም እንጂ የዛ ላይቭ የነበረው ሪከርድ አምጥታችሁ አሁን ያሉ ኮሜንት ላይ ብታገኛ አንድ አይነት ሰው እዛ ላይ እነሱም ትክክል እያለ ነበር፣ እዚህ ላይ እኛ መጥቶ ትክክል እያለ ነው። እዛ የነበረው የእነዚህ ልጆች መገናኘት ደስ ብሎናል ምናምን። እኔ ደግሞ እኔ ነግራቸዋለሁ ማርያም፣ እኔ ቃል አልገባም፣ ልጅቷን አመጣታለሁ እያልኩ አገኛታለሁ፣ አመጣታለሁ ምናምን እያልኩ ነበር የዛን ጊዜ ማለት ነው። በዛም ሆነ በዚህ ሆነ እንገናኛለን ምናምን እያልኩ ነበር። ሶሻል ሚዲያ ላይ ምናምን እወጣለሁ፣ ችግር የለውም። ከዛ ኢቨን ምን አባቱ ሰር የዛን ጊዜ እናቴ ቤት ነበርኩ። እናቴ በራሱ ትለኝ ነበር አምጣት ችግር የለውም ነበር ማርያም። ነጯ እናቴ ላይ ፍሬንቿ ስዊዘርላንድ ማለት ነው እናቴ አምጣት እዚህ ቤት ከኛ ጋር ትሆናለች ምንም ያለች ነበር። ማርያምን በጣም አሪፎች ነበሩ ቤተሰቦቻችን። ከዛ ብቻ በዛም ብለን በዛ ተገናኘን። ህዝቡ ላንጫወጫ የዛን ጊዜ ይሄ ልጅ ደግና ነው እንደተባለለት አይደለም ማርያም። ሀበሻ የዛን ጊዜ ነው የጠላሁትን። ሀበሻ የዛን ጊዜ ነው የጠላሁትን። ሌሎቹ ደግሞ ምን ይላሉ? በቃ ውይ ብቻ አለፈ እናቴ፣ ሁሉም ነገር አለፈ። ተገናኘን፣ ቀለበት ለማሰር በቃን። አሁን ብዙ ፕላኖች አሉን፣ አብሮን ለመኖር፣ ለመውለድ፣ ለመዝመድ፣ ቢዝነሶችን ለመክፈት ምናምናም ብዙ እንትኖች አሉ። ገባሻ? እና ሁሉ ነገርሽን ለሰው ሳይሆንም በቃ ሀበሻ አስረድተሽ እኔ
እሷን ለመከላከል በቃ እሷ ለእኔ እየተከላከለች ስለነበር ኦፍኮርስ ትከላከልልኝ ነበር። ማርያምን ለእኔ እየተከላከለችልኝ ስለነበር እኔም የግድ መከላከል አለብኝ ለእሷ ምናምን ብዬ አስብ ነበር እና ለዛ ነው የተሰደድኩት እኔ ለራሱ ማለት ነው። ለዛ ነው የተሰደድኩት። ከምሬን ነው ደግሞ ማርያምን። ከዛ ቀለበት እንዳሰር ደግሞ ምን አለ መሰለሽ ወርቋ አነሰች። ፈርጥ አልነበረባት። እጅ ልጅ ወርቅ አይደለም የሚገባት ዳይመንድ ነው የሚገባት። ምን ሲሉ ነበር የዛን ጊዜ መሰለሽ ነግሬሽ ነበር ባጠር ተንጠልጥዬ ትግሬ ውሽማ እንጂ ባል አይሆንም ብዬ እያሉ ይናገሩ ነበር የዛን ጊዜ ማለት ነው። ቃል ኪዳን ስናስር ደግሞ ምን አሉ መሰለሽ እች ልጅ ወርቅ ምን ይሰራላታል? በጣም ጥንጤ ወርቅ ነች አትታይም። ዳይመንድ ማድረግ ነበረበት። እዩ የሀበሻነቱ በድድብና ፒኤችዲ ቢሰጥ ኖሮ እኛ ሀበሾች ነበር አንደኛ ፒኤችዲያችን የምንወስደው። ማርያምን ፒኤችዲ የምንወስደው እኛ ሀበሾች ነበር አንደኛ። ሲዲዬ እኔና ቴንኪ ሶ ማች ከምሬን ነው። ፒኤችዲ በድድብና የለም እንጂ ዓለም ላይ እኛ እንወስድ ነበር ፒኤችዲ በድድብና ቢኖር ማለት ነው። ስንጠብቅህ ነው የቆየ ነው። ቤትህን ከፍተህ ነው እንዴት መጣ የምንፈልገው እንጂ ገስት ላይ አይደለም። ቦሴ አይክስ ነገሩ መጥቷል። ቆይ ዜድ ልጥራት ወይ ቆይ ይሄ ማለት የለበትም ነበረ። ይህንን መስማት ነበረ። ጌሙ ይለቅና ትገባለህ። አንዴ ትንሽ ጠብቀን ፋይናልማ ቃል ኪዳን አሰርን። ቃል ኪዳን ካሰሩ በኋላ ደግሞ ልብሳቸው ጠቆረ። ቤቷ ትንሽ ነች። ሀበሻ የሚበራ ነው የሚያጣው እንጂ የሚናገሩ እኮ ያጣ። በስመ አብ ወወልድ ወመንፈስ ቅዱስ። ስራ ላይ እንዳትሉ ማለት ጥቁር ልብስ ለበሱ። ውይ እኔ ሀበሻ ግን አይመረጥም ሆኖ ነው እንጂ ማርያምን እኔ መርጠህ ቢወለድ ኖሮ ውይ በስመ አብ ወወልድ ወመንፈስ ቅዱስ። አንቺ ግን በአንድ በኩል ደግሞ ብዙ ጥሩ ሀበሾች አሉ። በጣም ጥሩ ሀበሾች አሉ። በአንድ በኩል ስታዩ ደግሞ በጣም ደስ የሚሉ ሀበሾች አሉ። በጣም ለሰው አሳቢ፣ ለሰው ተቆርቋሪ። ፍላወር ሙላ አንተ ህዝብ 2 ፍላወር እስካሁን አልሞላ። ፍላወር ሙላ ጋይስ። እግዚአብሔር ይመስገን። አሁን እግዚአብሔር ይመስገን። ተዋርጋ አብረሃት ትርገጠኝ። እኔ ራሴን ሀበሻዎች ውስጥ እያስገባት አይደል እንዲ ሀበሻ ለ ወይም ራሴ ስሩ ጠቆረ። ለምን ሱፍ አላደረግም? የብር የፍቅር ተምሳሌት ናችሁ። በጣም ብዙ ነገር እኔ እንደዚህ ያለፋችሁ ራሱ አልመሰለኝም። አሁን ቀላል ነው ደግሞ ስታወራው ስታልፈው ነው ከባዱ። የዛን ጊዜ በቲክታክ ምድር ላይ እንደኔ ሚሽን የተደረገ ይኖራ። የዛን ጊዜ ታውቂያለሽ አብዬ የወንድሜ ሚስት እንዴት ነሽ? የዛን ጊዜ ወደ 700 ምናምን ሚሽን ያገኘው ስድብ አይብላብ የርቁጥን ነበሩትኝ ኮሜንት ላይ የጻፉትን ሚሽን ያደርጉኝን ወደ 700 ምናምን ነው ሚሽን የተደረጉት ያለሽ። እዛን ጊዜ ሰው እኮ ያበንን ማርያም ግን ፈጣሪ ይመስገን ጠንክረናል። ገባሻ? ከሌለም የሌለም ጠንክረናል። በቃ ፈጣሪን አመሰግነዋለሁ። የዛን ጊዜ እኔ በሊቢያ ባልመጣ ኖሮ እንደዚህ ጠንካራ አልሆንም ነበር። ገባሻ? በፍቅር ባልፈተን ኖሮ ደግሞ እንደዚህ ጠንካራ አሁን ቶሎ ብዬ ንበረግ